አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። እንዴት ይዟቸዋል? በአዲስ ቪዲዮ ተመልሼ መጥቻለሁ። አንዳንድ ካየኋቸው ነገሮች እኔም የራሴን አስተያየትን ለመስጠት እና በመጀመሪያ ላይክ ሸር አድርጉልኝ ቤተሰብ። ለእናንተ ምንም ጉዳት የለውም፣ ለእኔ ደግሞ ሊጠቅመኝ ይችላል። እንግዲህ እስካሁን ጥቅም አላገኘሁበትም። ብቻ ላይክ ሸር እያደረጋችሁ ጀምሩት። እንግዲህ ከትናንት ወዲያ ነው መችለታ ታኩር በሆነ ቦታ ቀርቦ ነበርና የተለያየ ጥያቄዎችን አንስተውለት የተለያየ መልሶችን መልሶ ነበረ። ከነዛ መሃል አንደኛው ስለ አወጣው ዘፈን ጠይቀውት ከመለሳቸው መልሶች አንደኛው ማለት ነው። ማለት ልጁ ይሄ እንትን ብሎኝ አይደለም ማለት የሆነ እንትን ሊሆን ይችላል ብዬ አይደለም፣ ግን መመለስና ማወቅን የመሰለ ነገር የለም። ምክንያቱም አላህ ርዝቄን ከፍቶልኝ ነበር አለ። አላህ ርዝቅ አላሳጣኝም፣ አላህ ለዚህ ደረጃ አድርሶኛል። ግን እኔ ሙዚቃ አውጥቼ ካድኩት። ያንን ገንዘብ ግን እስካሁን ለግል ጥቅሜ አላዋልኩትም አለ ማለት ነው። ይሄ አንደኛ መመለስን ማወቅን፣ ሰውየው ስህተት ቢሰራ እንኳን መመለስን ያሳብቃል። ሌላኛው ደግሞ ምንድነው እንዲህ አሉት ጋዜጠኞቹ ጠያቂዎቹ፣ ገንዘብ ስታገኝ ለምን ወደ ሱስ ወደ ተለያየ ነገር አላርክም ምናምን ብሎ ሲጠይቁት እሱ ምን አለ? እኔ በችግር ውስጥ እናቴ እንጀራ እየጋገረች እየሸጠች ነው ያሳለፍነው። እንደዛ ብዬ አድጌ እንዴት አልባሌ ቦታ ልገኝ እችላለሁ? ህሊና አይፈቅድ አለ። ሁላችንም ቢሆን እኔ ከሱ ሀሳብ ማለት የፈለኩት በእርግጥ ልጁ ብዙ ነገር እንትን እያለ ነው፣ ብዙ ነገር ያውቃል። ግን ማለት የምፈልገው ምንድነው በፊት የነበርንበትን ብናስብ ማለት ትንሽ ገንዘብ ስናገኝ የት እንደነበርን የት እንዳደግን እናትና አባቶቻችን በምን እንዳደጉ አንዳንድ ሰዎች ያ እናትና አባቱ እንጀራ ሽጦ በገጠር አርሶ ቆፍሮ ያሳደገውን እናትና አባት እሱ ትልቅ ደረጃ ሲደርስ አብሮ ለመታየት አብሮ እናት አባቶቻችን ናቸው ለማለት ብዙ ሰዎች የሚያፈር አለ። ግን ያ ማፈሪያው እነሱ ሳይሆን እሱ ነው ማፈሪያው። ሰው እንደዛ ብለው አሳድገውት እናት አባቶቹን ቢቻል ትልቅ ደረጃ ለማድረስ እሱን እንዲያሳደጉት እነሱን ቢቻል ተንከባክቦ ጥሮ ማሳደግ መቻል አለብን። ይቅር እንኳን መልካም ንግግር እናቶቻችንን መልካም ንግግር እናት አባቶቻችንን መልካም ቃል መልካም ሰላምታ መናገር እንዴት የተወደደ ነው ማለት ነው። እና ውድ ቤተሰቦቼ ሁላችንም አንደኛ ካለፈ ስህተት መማር መቻል አለብን። ሁለተኛ እናት አባቶቻችንን በጥቅም ሆነ በምን የሆነ ነገር ስናገኝ መርሳት ወይንም እንትን ማለት የለብንም። ብዙ ጊዜ እነዚህ ስህተቶች በተለይ አንዳንድ ሰዎች ላይ ይታያል። እነሱን ዘወር ብሎ አለማየት አለመጠየቅ አለና እንደዚህ አይነት ነገር መቀረፍ መቻል አለብን። ይሄ የራሴ አስተያየት ነው እላለሁኝ። እዚህ ላይ ልጁን ላምጣው እንጂ ብዙ ነገሮች አሉና አላህ ሁላችንንም ልብ ይስጠን። እናት አባቶቻችንን የምናስደስት ያደርገን። በእነሱ ቀልብ አላህ ይጠብቀን። ካላህ ሀቅ ለጥቆ አላህም በቁርአን ላይ ያዘዘን ሀቅ ቢኖር እነሱን ነው እና እናት አባቶቻችንን የምንከድም ያደርገን ነው የምለው። የዛሬው ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ
ሰላም ሰንብቱ። ሰላም አለይኩም።